ስሙን የጠሩ መታሰቢያውን ያደረጉ ቁጥራቸውን ከሥላሴ በስተቀር የሚያውቀው የሌለ የኃጥአን ነፍሳትን በክንፎቹ እየተሸከመ ከሲኦል ያወጣ ዘንድ ጌታችን ሥልጣን የሰጠው የድርሳኑን መጽሐፍ በቤታቸው ያስቀመጡ ምዕመናንን ከጌታችን በተሰጠው ቃል ኪዳን ከወረርሽኝ በሽታ፣ ከድርቅ፣ ከረሃብ፣ ከአጋንንት ስራትና ከተለያዩ ችግሮች የሚታደግ መልአከ ሰላም መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ዛሬ ህዳር 12 ቀን የሰው ልጆች በፈተና ውስጥ ሆነው ሰይጣን ባዳከማቸው ጊዜ ኃይልንና ብርታትን በሚሰጡ ኃይላት በተባሉ በመላእክት ነገድ ላይ አለቃ ሆኖ የተሾመበት ዓመታዊ የሹመት በዓሉ ነው። ዳግመኛም ከሊቀ ነቢያት ቅዱስ ሙሴ ቀጥሎ ሕዝበ እስራኤልን ወደ ምድረ ርስት የመራቸው የነዌ ልጅ ኢያሱን በኢያሪኮ ምድረ በዳ ተገልጦለት የረዳበት እንዲሁም የምድሩን ፍሬ እግዚአብሔር ይባርክልን ዘንድ ነፋሱ የምህረት ነፋስ ዝናቡም የበረከት ዝናብ ይሆንልን ዘንድ ለኛ ለሰው ልጆች የሚለምንበት ከበዓላቱ ሁሉ የሚቀድም ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ መላእክት በቅዱስ ሚካኤል ጸሎት ይማረን ይቆየን።